አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁ አልሐምዱሊላህ ደህና ነኝ። ጠፍቼ ብቅ ብያለሁ። እስኪ ዛሬ የልጆቼን የትምህርት ቤት እስከምሸኛለችዋን ብሎግ ልስራላችሁ። ይሄ ምን መሰላችሁ? ትንሽዬ ጓሮ አለችኝ። ትንሽ በረንዳዬ ጋር ትንሽዬ አትክልት ነገር ተክዬ ቆስጣዬ ደርሶ ብርቅ ሆኖብኝ እንትን ለነገር ላስርላቸው ያሰብኩት ፓስታ በአትክልትና ፍርፍር ነው። እና እዚህ ጋር አያው ከታትፌ ጨርሻለሁ። ከዩቲዩብ ከመራቄ የተነሳ ማለት ነው እረስቸዋለሁ ሁላ ይሄን ነገር። ቻፓዮ ነው ቻፓዮ ስሙን በደንብ አላውቀውም። ቆይ አሳያችኋለሁ። አለ እንትን ብሏል ድፍኑ አለ እሱ ነው። ፒዛ፣ ጥቅል ጎመን፣ ቆስጣ፣ ካሮት ምናምን ከታትፌ አዘጋጅቻለሁ። እዚህ ጋር ሽንኩርቱን ሽርመሬ አድርጌ ከትፌ ጣድኩ እና የቻፓዮ ነው የሚለው ቻፓዮ ነው መሰለኝ የሚባለው። እኔ ስሙን በደንብ አላውቀውም፣ ግን ቆይ ድፍኑ እንትን ስላለ እሱን በቪዲዮ አስቀምጥላችኋለሁ መሰለኝ። እሱ ነገር ነው እና አሪፍ ነው። የሆነ ዩቲዩብ ጋር ገብቼ ሰው ጥቅሙ ምናምን አለ፣ ጥሩ ነው። ፈቅፍቄ አድርጌበታለሁ። ለመጀመሪያ ጊዜ ነው የሚሰራው፣ አላውቅም። ይወዱታል ላይወዱትም። እዚህ ጋር ካሮትንና ሽንኩርትን እየጠበኩ ነው። እና ሰብስክራይብ፣ ላይክ፣ ሼር ምናምን እያደረጋችሁ እስቲ እንድመጣ አድርጉኝ። እኔ ግን ተስፋ ቆርጬ ትቼው ነበረ። ስለው ምንም እንትን የሚል ነገር የለም ማለት አመት ሊሆን ነው ሊሆን ያልቻለም ነው ትቼው ነበረ። ያን የተንቀሳቀስኩ ነው። እዚህ ጋር አብሮን ጥብስ እንዲል እኔ ተነክሮ በውሃ ምናምን እንትን ሲል አልወድም። ቴስት ጋር የምትሰሩ ሰዎች በውሃ ተነክሮ በሞቋ ነክራችሁ ቆይታችሁ 5 ደቂቃ ምናምን ነው የሚነግ። እንደዛ ሲሆን አልወድም። ደረቁን ነው አብሬ ከካሮት እና ከሽንኩርት ጋር በዘይት ነው የምጠብሰው። እንደዛ ሲሆን በጣም ነው የሚጣፍጠው። በነገራችን ላይ ለእኔ ወጣ ላይ አልወድም፣ ግን እንደዚህ ከአትክልት ጋር ምናምን ነገር ሲሰራ ፓስታ በአትክልት ነው ብዙ ጊዜ የምጠቀመው እና ወይም ደግሞ እንደዚህ የጾም ፈጢራ ሲሰራ የምጠቀመው፣ ግን በጣም ነው የሚጣፍጠው። ሞክሩት ያልሞከራችሁ። ደቃቁን ነው ደስ የሚለው። እሱ ነው እንትን ብያለሁ ነው የምሰራው ብዙ ጊዜ። በጣም ግን ይወዱታል ልጆች ይወዱታል። አሪፍ ጣዕም ነው ያለው፣ አሪፍ ቴስት ነው ያለው። በደንብ ከታሸ በዘይት በደንብ ጥብስ ካለ ቆንጆ ነው። እና በውሃ ሲሞከር አልወድም። እዚህ ጋር ለብ ነው። እኔ ብዙ እንትን አትክልቱ ለፓስታ በአትክልት ከሆነ ሲበስል ብዙም ደስ አይልም እና ዝም ብዬ ለብ ነው የማደርገው። ለብ እዚህ ጋር ጥቅል ጎመን እና ምንድነው ካሮት ነው ይሄ ቆስጣውና የሆነ ቲማቲም ምናምን ነው ጋር ያለ ጠባብሻ። አጋጣሚ እረስቸዋለሁ፣ መቅረጼን እረስቼ ነበረ። ይኸው እዚህ ጋር እንደዚህ ቆንጆ ሆኖ ፓስታ በአትክልት አድርጌላቸዋለሁ በምሳቃቸው። እዚህ ጋር ደግሞ በርበሬ ሲበዛ ስለማይወዱ፣ በተለይ ወንዱ ልጅ አይወድም፣ የሚያቃጥል ነገር ብዙ አይወድም። የሆነ ነገር እንኳን ሲሰራ ቃሪያ እንዳታረጊበት፣ ሚጥሚጣ እንዳታረጊበት ነው የሚል፣ አይብ ምናምን የሚሰራ ከሆነና አይወድም። ስለዚህ አላደርግም በርበሬ ብዙ ነፃ ያለ ፍርፍር የሰራሁላቸው። እንደዚህ አድርጌ አስር ጋሼ ቶሎ ይታ ሲያሳዝኑ የኔ ወዶች እንዳመልጣሻ ተያይዘው እንደዚህ ሸኝቻቸው እዛ ጋር አረ ሂዱ እንጂ እንዴ ቆምሽ ብዙ ሰው መቅረጽ ምናምን በነገራችን ላይ እዚህ በጣም ነው የሚካበደው። ቪዲዮ ውስጥ ብዙ ሰው አስገብቼ ሰርቪስ ውስጥ አስገብቻቸው ተመልሼ ወደ ቤቴ መጥቻለሁ። ቀጣዩ ከዛም ልጆቼን ትምህርት ቤት ሸኘው፣ ባለቤቴንም ወደ ስራ ሸኘው፣ ቤቴን አጸዳዳው፣ ጨራረስኩና እኔ በጠዋት ቁርስ መብላት ስለማልወድ ስራዬን ጨራርሼ ከዚህ በኋላ ምንም ስራ የለኝም። ቀኑን ሙሉ ቤት ነው የምውለው፣ ብቻዬን ነው የምውለው። ግቢ ውስጥ ሰው የለም። ቁርሴን በልቼ ትንሽ እረፍት አረጋለሁ። ከዛ በኋላ ለምሳ ደግሞ እናስብበታለን። ልጆች የሚመጡ 10 ሰዓት አካባቢ ነው። ባለቤቴም እንደዛው 11 አካባቢ፣ ደስ ካለው 8 ሰዓትም 9 ሰዓትም ይመጣል። ብቻዬን ነው የምውለው ማለት ነው።
እና ብዙ ጊዜ ግን እኔ በጠዋት መብላት አልወድም ምናምን እልና እነሱ ሲሄዱ ዝም ብዬ እንትን እላቸዋለሁ። እኔ ሳልበላ ወጣው ይሄዳሉ ትተውኝ። ከዛ ደግሞ ብቻዬን መብላት ደግሞ ይደብረኛል እያልኩ ቀኑን ሙሉ ማለት ነው የሆነች ነገር እንደዚህ ቆንጠር አድርጌ ስቀምስ የሆነች ነገር እንትን ስል ምናምን ቀኑን ሙሉ ዝም ብዬ በተልከሰከሰ ነገር ውላለሁና በጣም ደካማ ነኝ ማለት አቅም የለኝም። ትንሽ ከታመምኩ በቃ ውድቅ ነው የምላ ሳምንት ምናምን ነገር ነው የሚያስተኛኝና ሴቶች ራሳችሁን ጠብቁ፣ ብሉ። ይህ ልጅ ምግብ መብላት አለባት። በጣም ቀጫጫ ነኝ። እንዲህ ስታይ ግን ፎቶ ጋር ምናምን ነገር ወፍራም እመስላለሁ። በጣም ቀጫጫ ነኝ። በጣም አቅመ ቢስ ነኝ። የሆነች ነገር እንትን ካልኩ በቃ ትንሽ መንገድም ከሄድኩ በጣም ነው የሚደክመኝ ምናምን። እዛ ነው መሰለኝ የለመደብኝ እኔ የአረብ ሀገር እንትን። እዛም እንደዚህ ነው። ወይ ኔስካፌ እጠጣለሁ በጠዋት ስራ ከጨረስኩ ከበላሁ ይደክመኛል ምናምን ብዬ ስለማስብ ኔስካፌ ጠጥቼ በቃ ሳጸዳ ምን ስል ምሳ መስሪያ ሰዓት ይደርሳል። ከዛ ደግሞ እሱን ደግሞ ስሰራ በቃ ምናምን ነገር ይረፍዳል። ምግብ ብዙ ጊዜ ትዝ አይለንም እንደዚህ እንትን ማለት ነው። በተለይ ጎበዝ ከሆናችሁ የሚቀባባ ነገር ይሄ ጅብን ምናምን እሱን መብላት ፈዋካ የፍራፍሬ ነገር እሱን ብሉ ሴቶች፣ በተለይ እዛ ያላችሁ ውሃ ጠጡ። እኔ አሁን ባለፈው ቶንሲል አመመኝና ከዛ እንትን አልኩኝ ነገ ይሻለኛል ዛሬ ይሻለኛል ስል በዛውም ቶንሲሉም አላስውጠኝ ብሎ 3 ቀን 4 ቀን ማለት ነው የሆነች ነገር እየቀመስኩ ብቻ ከዛ ደሜ ግማሽ በግማሽ ወርዷል፣ ባዶ ሆኗል። መቆም አልችልም እና ብዙ ጊዜ ምንድነው ዶክተሩ ያለኝ መጨረሻ ደረጃ ላይ ሲደርስ ሄድኩ። በቃ መንቀሳቀስ ሲያቅተኝ ተቆጥቶ ባለቤቴ እምቢ ብዬው ነበረ። በግድ ግን ይዞኝ ሄደ። ከዛ እረፍት ማጣት፣ ምግብ፣ እንቅልፍ እና ፈሳሽ ነገር አለመውሰድ በቃ ስለማትወስጂ ነው፣ ፈሳሽ ነገር ስለማትወስጂ ነው፣ እረፍት ስለማታረጊ ነው ምናምን አለ። በጣም የሚገርመው ሁኔታ ግን ቀኑን ሙሉ የለኝም ስራ። በቃ ወይ ምሳ ነው የምሰራ ምናምን ቤት ውስጥ ማንም አይሆንም፣ ብቻዬን ነው የምውል። እንደዚህ የሆነ ማህበራዊ ነገር ካልሆነም ከግቢ አልወጣም፣ ከቤት አልወጣም። ግን አልበላም። መተኛትም ለምን እንደሆነ አላውቅም። በጣም እታሻለሁ፣ እገላበጣለሁ። እምቢ ሲለኝ ተነስቼ የሆነ ነገር መሰራራት ጀምራለሁ እና እንቅልፍ እምቢ የሚለኝ ግን ስለማልበላ ነው። ብጠግብ ብበላ እተኛለሁ። ምግብ ደግሞ በቃ እዛ ያ አረብ ሀገር እያለሁ የተቆለፍኩ ነኝ። ወላሂ በጣም በላው ከተባለ እንዴ በጣም እንትን አልኩ። 2 ቁርጥ ከበላሁ ቀኑን ሙሉ ተጨናንቄ ነው የምውል እስከ ማታ ድረስ ማለት ነው። እና በገዛ እጄ ጨጓራዬን አልምጄዋለሁ እንደ ትንሽ ነገር እና አሁን መብላት አለብኝ ብዬ እኮ አቅርቤያለሁ። ግን ሳህኑ ጋር ብዙ ይመስላል እንጂ ወላሂ ትንሽ ናት። ግን ይሄንም እንትን አይለኝም። በጣም በቃ ዛሬማ እበላለሁ ምናምን ብዬ የሆነ ነገር አቀርባለሁ። ግን 1 2 3 እንደጎረስኩ ቁልፍ እላለሁ። እንደውም ሰው ቤት ሲሄድ ጣፈጠም አልጣፈጠም የሰው ቤት ምግብ እወዳለሁ። ለምን እንደሆነ አላውቅም። ሰው ቤት ከሄድኩ ወይ ደግሞ ሰው እኔ ጋር ከመጣ አብሮኝ የሚያባላኝ ሰው አጋጣሚ ወይ ጎረቤት ወይ ጓደኞቼ ከመጡ እበላለሁ። ብቻዬን ከሆንኩ ግን የሆነ ነገር እንጂ ደስ አይለኝም ብዙ ጊዜ። እና ሴቶች ምግብ ብሉ፣ ውሃ ጠጡ፣ ራሳችሁን ጠብቁ፣ ባገኛችሁት አጋጣሚ እረፍት አድርጉ እያልኩ እንትን እላለሁ። አሁን ይችን ቀማምሼ ለጥላለሁ። እናንተ ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤቴን አሳድጉልኝ ኢንሻአላህ። እስኪ ዛሬ ደግሞ ላይቭ ለመግባት እሞክራለሁ። ኢንሻአላህ ገባለሁ፣ እንቀሳቀሳለሁ ከአሁን በኋላ። ብቻ እናንተ አበረታቱኝ እህቶቼ። ምንም በቃ አላስቸግራችሁ እባካችሁ፣ እንዳሰለችኝ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮውን በቻላችሁ ታቅም እያያችሁ ከዛ ደግሞ እዚህ ሀገር ያላችሁ ኢትዮጵያ ውስጥ ያላችሁ ደግሞ ቪፒኤን የሚባል አፕሊኬሽን አለ። ማስታወቂያ ያሳያልና ልክ እንደ ውጮቹ እንዲቆጥርልን ምናምን እሱን አውርዱ። አሁን እናንተን እዚህ ያላችሁትን ሳይ እሱን ስለማይ ማስታወቂያ ይመጣልኛል። ዋናው ደግሞ ማስታወቂያ ነው። ስለዚህ ቪፒኤን አፕሊኬሽን አውርዱና
እሱን ስንት ስትሉ ልክ አረብ ሀገር እንደዚህ ውጭ ሀገር እንዳሉት ይሆናል ማለት ነው። ማስታወቂያ ይመጣል እንጂ ቪፒኤን ከሌለ ያው ሁሉም የሚታወቅ ነው። እዚህ ሀገር ማስታወቂያ አይመጣልንም፣ ማስታወቂያ አናይም፣ አይመጣልንም ራሱ ማስታወቂያውና በሱ እንተጋገዝ እላለሁ። ኢንሻአላህ በቃ ካሁን በኋላ ለመልቀቅ እንደዚህ ለመስራት ምናምን እሞክራለሁ። አበረታቱኝ፣ ብቻ አበረታቱኝ እና አመሰግናለሁ። ቻው ቻው።